ሰላም እንዴት ናችሁ? በዚህ ቪዲዮ ኮፒ ኮማንድን እንዴት መጠቀም እንደምንችል እናያለን። ኮፒ ኮማንድ አውቶካድ ላይ የተሰሩ ድሮይንጎችን በቀላሉ ለማባዛት እና ታይማችን ሴቭ ለማድረግ ይጠቅመናል። ኮፒ ኮማንድን ለመጠቀም በሁለት አይነት መንገድ መጠቀም እንችላለን። አንደኛ ከሞዲፋይ ቱል ላይ ገብተን እዚህ ጋር ኮፒ ኮማንድ ይላል። ይህን ኮፒ ኮማንድ በመምረጥ መጠቀም እንችላለን። ሁለተኛ እዚህ ጋር ኮማንድ ዊንዶችን ላይ ሲሆን አድርገን ዜን CO that's copy command in the command window ስናደርግ ኮፒ ኮማንድ መጠቀም እንችላለን። let us use copy command from this modify toolbar እዚህ ጋር ኮፒ ኮማንድ መፈጥነን ዜን የምንፈልገውን ኦብጀክት ኮፒ ማድረግ ወይም ማባዛት የምንፈልገውን ኦብጀክት መምረጥ ነው። እዚህ ጋር ምን ይለናል? select the object እኔ ይሄን ሰርክል መረጥኩ። ዜን ኢንተር አልኩትኝ። ዜን አሁን ኮፒ እያዘዝኩ ነው። ስለዚህ እዚህ ጋር እዚህ ፖይንት ላይ ኮፒ ማድረግ ብፈልግ ኮፒ እያደረኩ ነው። እዚህ ፖይንት ላይ ብፈልግ ልክ እንደዛ ሌሎች ጋርም ከፈለኩ እንደምታዩት ኮፒ እያደረገልኝ ነው። ስለዚህ እዚህ በእያንዳንዱ ፖይንት ድሮ ከማድረግ አንድ እዚህ ጋር ድሮ ያደረጉትን ሰርክል ሁሉም ጋር ኮፒ በማድረግ ማድረግ እችላለሁ። እዚህ ኮፒ ኮማንድን ከዚህ በመጠቀም ይሄን ሰራው ማለት ነው። ሌላ በሁለተኛ መንገድ ኮፒ ለማድረግ ምን እናደርጋለን? መጀመሪያ ኦብጀክቱን መምረጥ። እዚህ ጋር ሬክታንግል ስራ፣ ይሄን ሬክታንግል ሰራ። ይሄን ሬክታንግል ብዙ ቦታ ኮፒ ማድረግ ብፈልግ መጀመሪያ ሬክታንግል መርጠዋለሁ። ዜን ኮፒ ኮማንድን ማዘዝ። ስለዚህ አሁን ኮፒ ለማድረግ አክቲቭ ነው ማለት ነው። ይሄው እንደምፈልገው ኮፒ እያደረገልኝ። እዚህ ድሮይንግ ላይ ይሄ በር አለ። ይሄ በር እዚህ ጋር ለምሳሌ በር ያስፈልጋል። ይሄን በር እንደገና ድሮ ከማድረግ ይሄን በር ኮፒ በማድረግ you can put here ያ እዚህ ጋር በሩን ኮፒ አድርጌ አስቀምጫለሁ። ትንሽ ሙቪ የማድረግ ስራ ስራለሁ ወደ እንፈልገው አቅጣጫ ማለት ነው። ስለዚህ በሩን እዚህ ጋር ሰራው ማለት ነው። እዚህ ጋር የነበረውን በር ወደዚህ አመጣው ኮፒ አድርጌ። እንደ አዲስ ሌላ በር ብሰራ ጊዜ ታይም ይወስድብኛል ማለት ነው። ታይም ኮንሱም ከሚያደርግ ኮፒ ኮማንድ ተጠቅሞ አጭሩ እንደዚህ መስራት ይቻላል።